ይህ ቪዲዮ 12ኛ ክፍል ለወደቃችሁ ተማሪዎች ውጤት መጥቶላችሁ ግራ ለገባችሁ ልሂድ አልሂድ ልግባ አልግባ ምን ልስራ ወይ ደግሞ ምን ባደርግ ነው የሚሻለው ሄጄ 5 ዓመት ፈጅቼ ከዛ ስመጣ ምንድነው የማደርገው ለምንድነው የሚሄደው ራሳችሁን እየጠየቃችሁ ላላችሁ ሰዎች ይሄ ቪዲዮ ለእናንተ ይጠቅማችኋል። እዛ ገብቼ 5 ዓመት 4 ዓመት የማቃጠልበትን ካሁን ጀምሬ ብሰራ ብማርበት የዛሬ 4 እና 5 ዓመት የት ነው የምደርሰው የሚለውን ማሰብ አለባችሁ ማለት ነው። ውጤት ካልመጣልህ አሁን አንተ የምትሰራበት ስኪል የምትማርበት ራስን ከዚህ በፊት ከነበሩት ጊዜያት የበለጠ የምታሻሽልበትና የምትቀይርበት ጊዜ ነው። እንዲሁም ደግሞ አልፋችሁ ልሂድ አልሂድ የምትሉ ሰዎች ካላችሁ እናንተ ልል የምችለው ነገር ምንድነው? ብትሄዱ ምንድነው የምታገኙት? ብትቀሩስ ምንድነው የምታገኙት የሚለውን አመዛዙ። ከትምህርቱ ባሻገር ከላይፍ ስታይሉ ምናምን ወጣ ብላችሁ ራሳችሁ ላይ ሰርታችሁ ስኪል ምናምን ተምራችሁ ምናምን ካልወጣችሁ እዛው ያቺን ወረቀት ይዞ ለመምጣት ብቻ ከሆነ በአሁኑ ሰዓት ዲግሪ አይደለም የሚታየው። ያንተ ዲግሪ መጥቶ ለሆነ ካምፓኒ ለሆነ ድርጅት ወይ ደግሞ ለአንተም ምንም ነው የማያደርግልን። የዛሬ 5 ዓመት የሆነ ሰው ሄዶ ዲግሪውን ሰርቶ ሲመጣ አገሪቷን ብትለው ዓለምን ብትለው ቴክኖሎጂም ሁሉ ነገር ተቀያይሮ ነው የሚጠብቀው። የሚማሩት ነገር ካልተስተካከለና ከጊዜው ጋር የሚሄድ ካልሆነ እንደ በፊቱ ከሆነ እመነኝ